እዩት ይሄ ደግሞ የቻይና በርበሬ ተራ ነው። አላመናችሁኝም አይደል? እዩት ቻይና በርበሬ መንገድ ላይ እንደዚህ ተንጠልጥሎ ነው የሚሸጠው። ቆይ ቀረብ ብዬ ላሳያችሁ። አያችሁት? በቃ ግን አያስነጥስም እንደኛ ሀገር እንዴት እንደሆነ አላውቅም። ይኸው በርበሬ ርቦኛል ደግሞ ነው ምግብ እንብላ እስቲ። የመድኃኒዓለም ያለ በእግዚአብሔር ስም ምንድነው ወገን? ኧረ ወየው በፈጣሪ ስም። እነሱ እኮ ምናልባት እኮ አንደኛ ምግባቸው ይሆናል አይደል? ዛሬ በረሃብ ሞታታለሁ። የምሬን ነው የምላችሁ። እስቲ ሁለተኛው ቦታ ጋር ልውሰዳችሁ። እስቲ ሌላ የተሻለ ምግብ ካለ። ኧረ በፈጣሪ ጊንጥ። ይሄ ደግሞ ምን ነበር? ይሄ ጥጥ የሚሰራው ነው መሰለኝ። እባብ። ወይኔ መቶ እግር ጥንዚዛ፣ ጥቁር ጥንዚዛ። ወይኔ በእግዚአብሔር ስም የምር ሊበሉት ነው። እኔማ እግዚአብሔርን አፋቸው ሲከቱ ካላየው አላምንም። ወይኔ ፈጣሪ። ተመስገን ለኔ የሚሆን ምግብ እዚህ ጋር አግኝቻለሁ። አሁንም ኑድልስ እንበላለን። ቺክን ነው ብለው ሰጥተኛል ስጋውን። እግዚአብሔር ያውቀው ቺክን ይሆን አይሆን አላውቅም። ለማንኛውም ምግባችንን አማትበን እንጀምር። በስመ አብ በወልድ በመንፈስ ቅዱስ ስም የተባረከ ምግብ አድርግልኝ።